ክቡራን የኢትዮ ትኩረት ቻናል ተከታታዮች እንደምን ውላችኋል? አምሽታችኋል? ሰላማችሁ በያላችሁበት ብዝት ይበል እያልን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ እንዲሆኑ እናሳስባለን። ለዛሬ የመራረጥናቸውን ጠቃሚ መረጃዎች ይዘን ቀርበናል። እስከ መጨረሻው ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። አሁን መረጃዎቹን ወደ ማቅረብ እንሸጋገራለን። የደቡብ ክልል መንግስት ርዕሰ መስተዳድር አቶ ርስቱ ይርዳው የጉራጌ ማህበረሰብ ለኦሮሞ ገብሮ ለመኖር የሚያስችል የኃይል አስተላለፍ ሊኖረው ይገባል በሚል የተናገሩት ንግግር አነጋጋሪ ሆኗል። ርዕሰ መስተዳድሩ በዋሽንግተን ዲሲ ተገኝተው ከተመረጡ የጉራጌ ማህበረሰብ አባላት ጋር የተወያዩበት ምስጢራዊ ውይይት የድምጽ ቅጂ ሾልኮ በኢትዮ 360 በሚባለው ሚዲያ ትንተና ሲሰጥበት ተደምጠዋል። አቶ ርስቱ ይርዳው በዚህ ንግግራቸው የጉራጌ ማህበረሰብ ከመጣው መንግስት ጋር ተስማምቶና አብሮ ባለመተዳደሩ ለብዙ ችግር ተጋልጧል በሚል የሰነዘሩት ሐሳብ እጅግ አነጋጋሪ ሆኗል። በፊትም ኢህአዴግ ሲመጣ ኢህአዴግን ባለመቀበሉ እኛ ህፃናትን አግኝቶ ፖለቲካው ላይ እንድንበይን አድርጓል በሚል የራሳቸውን የፖለቲካ ስብና ጥያቄ ውስጥ የሚከት ንግግር ጭምር ተናግረዋል። አቶ ርስቱ ይርዳው ሌላው የተናገሩት በኢትዮጵያ ውስጥ ዲሞክራሲ አስተዳደር ማናቸውም እርምጃ ለመራመድ ከኦሮሞ ውጪ አይታሰብም። ስለዚህ ጉራጌ ለኦሮሞ ገብሮ እንዲኖር ማድረግ አስተላለፋችንን ከኦሮሞ ማድረግ አለብን ብለዋል። በተጨማሪም እኛ ሰሜቲክ ስለሆን ከአማራው ማኒፑሌት ሊደረጉ ይችላሉ በሚል ኦሮሞቹ እንደሚጠረጥሯቸው መግለጻቸው ደግሞ እጅጉን አነጋጋሪ ሆኗል። በአዲስ አበባ ጉዳይም ጉራጌ ካልተያዘ የኦሮሞ ጥቅም አደጋ ላይ ሊወድቅ ስለሚችል ጉራጌ አስተላለፉን ከኦሮሞ ማድረግ ይጠበቅበታል ብለዋል። አቶ ርስቱ ይርዳው በዚህ ሾልኮ በወጣው ንግግራቸው የደቡብ ክልል ፕሬዝዳንት ሆነው ነገር ግን ክልሉን በማፍረስ ጉራጌ የራሱ ክልል እንዲኖረው እየታገሉ እንደሆነ መግለጻቸውም የሚገርም ሆኗል። ይህንን የሰሙ የደቡብ ክልል ምክር ቤት አባላትም ሾልኮ የወጣውን ንግግር መሰረት አድርገው ፕሬዝዳንት ርስቱ ስልጣናቸውን እንዲለቁ ይጠይቃሉ ተብሎ እየተጠበቀ ነው። ሚኒስትሩ በሙስና ተከሰው ታስረው የወጡበት ተቋም ቦርድ ሰብሳቢ በመሆናቸው ጉድ አሰኝቷል። የብልጽግና ጎስፕል ወንጌል አማኝ በመሆናቸው በጠቅላይ ሚኒስትር አብይ አህመድ ተመርጠው በመጀመሪያው የቤተ መንግስት አስተዳደር ዋና ዳይሬክተር አሁን ደግሞ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የተደረጉት አቶ ተፈሪ ፍቅሬ ይባስ ብሎ በስነ ምግባርና ጸረ ሙስና ኮሚሽን የመንግስት ቤቶች አስተዳደር ዋና ዳይሬክተር በነበሩበት ጊዜ በፈጸሙት የሙስና ወንጀል ተከሰው ለ3 ዓመታት እስር ተፈርዶባቸው እስራቸውን ጨርሶ የወጡ ሰው በሃይማኖታቸው ብቻ ተመርጦ አሁን በሙስና የተከሰሱበት የመንግስት ቤቶች ኮርፖሬሽን የቦርድ ሰብሳቢ መሆናቸው ሰራተኛውን ስጋት ውስጥ ከቶታል። ለደህንነታቸው ሲሉ ስማቸውን ለመግለጽ ያልፈለጉ የኮርፖሬሽኑ ሰራተኞች ትላንት በምስክርነት ሚኒስትሩ በወቅቱ የሰሩትን ሙስና ያጋለጠን ሰራተኞች ስልጣናቸውን ተጠቅመው እንዲያጠቁን እያደረጉ ነው ብለዋል። የአሁኑ ዋና ስራ አስፈጻሚ የቦርዱ ሰብሳቢው የጠቅላይ ሚኒስትር ጽህፈት ቤት ኃላፊ በመሆናቸው እሳቸው የሚሰጡትን ትዕዛዝ ያለምንም ማመንታት ተፈጻሚ እያደረጉ በመሆናቸው በርካታ ሰራተኞች የስራ ዋስትናቸው በጥያቄ ውስጥ ገብቷል ብለዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ሹመት መስፈርት የፕሮቴስታንት አማኝ መሆን፣ ጠቅላይ ሚኒስትሩን እንደ መልአክ ማምለክና የማወደስ በፌስቡክና በሌሎችም ማህበራዊ ሚዲያዎች የጠቅላይ ሚኒስትሩን ፎቶና ተክለስብና የሚገነቡ ስራዎችን መስራት ጠቅላይ ሚኒስትሩን ለመሾም ቅድመ ሁኔታዎች እንደሆኑ ለጠቅላይ ሚኒስትሩ ስልጣን ቅርበት ያላቸው ሰዎች ይገልጻሉ። የኢትዮጵያ መንግስት ከትግራይ ህወሓት ጋር ድርድር እንዳልጀመረ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ለዶቼ ቬለ ማምሻውን ተናግረዋል። ለገሰ ይህንን ማስተባበያ የሰጡት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ድርጅታቸው ከፌዴራል መንግስቱ ጋር ቀጥተኛ ያልሆነ ድርድር እንደጀመረና ተስፋ ሰጪ ምልክቶች እንደታዩ ቅዳሜ ዕለት ለቢቢሲ ዓለም አቀፋዊ ሬዲዮ መናገራቸውን ተከትሎ ነው። ሰላምን ለሚያስገኝ አማራጭ ሁሉ የመንግስት በር ክፍት መሆኑን የጠቀሱት ለገሰ እስካሁን ግን ከህወሓት ጋር የተጀመረ ድርድር የለም ብለዋል።
ጠቅላይ ሚኒስትር አብይና የተባበሩት አረብ ኤሚሬቶች መሪ ሼክ ሙሐመድ ቢን ዛይድ አልናህያን ጋር በትግራይ ግጭት ዙሪያ እንደተወያዩ አረብ ኒውስ ዘግቧል። ሼክ ሙሐመድ ቢን ዛይድ የአረብ ባህረ ሰላጤ ደህንነትና መረጋጋት ከቀይ ባህር ብሎም ከአፍሪካ ቀንድ ቀጠና ጋር ደህንነትና መረጋጋት ጋር የተቆራኘ ስለመሆኑ በውይይቱ አጽንኦት ሰጥተዋል ተብሏል። በሰሜን ጦርነት ከአማራ ክልል ከተፈናቀሉ 1.4 ሚሊዮን ነዋሪዎች መካከል 1.2 ሚሊዮን ወደ ቀያቸው እንደተመለሱ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ምትኩ ካሳ ለዶይቼ ቬለ ተናግረዋል። 200,000 ያህሉ የክልሉ ተፈናቃዮች ግን አሁንም በተለያዩ ጊዜያዊ መጠለያዎች እንደሚገኙ ምትኩ ካሳ ገልጸዋል። ወደ 400,000 የሚጠጉት የአፋር ክልል ተፈናቃዮች ግን ዳግም በተቀሰቀሰው ጦርነት ሳቢያ ወደ ቀያቸው መመለስ እንዳልቻሉ የጠቀሱት ምትኩ ካሳ በዳግም ጦርነቱ ተጨማሪ 200,000 የክልሉ ተፈናቃዮች እንዳሉ ገልጸዋል። የብሔር ባንኮች መበራከትን መነሻ በማድረግና ልምዱንም በማስፋት የሶማሌ ክልል ማይክሮ ፋይናንስ ተቋም ወደ ሸበሌ ባንክ እንዳደገ ለማወቅ ተችሏል። ሸበሌ ባንክ 3.7 ቢሊዮን ብር መነሻ ካፒታል እንዲቋቋም ከብሔራዊ ባንክ ፍቃድ ያገኘው አምና ሲሆን በአሁኑ ወቅት በክልሉና ከክልል ውጭ 43 ቅርንጫፎች አሉት። ማይክሮ ፋይናንሱ ተቋሙ ሄሎ ካሽ የሚል የገንዘብ ግብይትና ዝውውር አገልግሎት መስጠት የጀመረው በ2011 ዓመተ ምህረት ነበረ። ባንኩ በሶማሌ ክልል ተወላጆች የተቋቋመ የመጀመሪያው ባንክ ሆኗል። የኢትዮጵያ ሰብአዊ መብቶች ኮሚሽን ግጭት ባለባቸው አካባቢዎች ትምህርት ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ሁሉም ባለድርሻ አካላት ጥረታቸውን በጥፍ እንዲጨምሩ በማህበራዊ ትስስር ገጹ ባሰራጨው መልእክት አሳስበዋል። በዩኒሴፍ መረጃ መሰረት ጦርነቱ በትግራይ፣ አማራና አፋር ክልሎች 3 ሚሊዮን ልጆችን ከትምህርት ውጪ አድርጓቸዋል። ይህ ተማሪዎቹ ከትምህርት ገበታ ውጪ በአጭርና በመካከለኛ ጊዜ የሚፈጠረው አሉታዊ ውጤት እንደሚያሳስበው የገለጠው ኮሚሽኑ ግጭት ባለባቸው ቦታዎች ሁሉም ትምህርት ቤቶች እስኪከፈቱ ድረስ ጊዜያዊ ማስተማሪያ ቦታዎች ማዘጋጀት እንዲሁም የርቀት ትምህርትና የሬዲዮ ትምህርት መጀመር እንደሚገባው ጠቁመዋል። የፌዴራል ከፍተኛ ፍርድ ቤት የቀድሞ የህዝብ ተወካዮች ምክር ቤት አባላት ከሚኖሩበት የመንግስት ቤት እንዲወጡ ማዘዙን የኢትዮጵያ ኢንሳይደር ድረገጽ ዘግቧል። የቀድሞቹ ምክር ቤት አባላት ግን ለላላይ ፍርድ ቤቱ ይግባኝ እስኪመሰርቱ ድረስ የህዝብ ተወካዮች ምክር ቤት ጽህፈት ቤት በግዳጅ እንዳስወጣቸው የእግድ ትዕዛዝ እንዲያወጡ ተናግረዋል። ከሚኖሩበት የመንግስት ቤት እንዲወጡ በፍርድ ቤት የታዘዙት ለሁለት የስልጣን ዘመንና ከዚያ በላይ ያገለገሉ 163 የቀድሞ የምክር ቤት አባላት ሲሆኑ አባላቱ በመንግስት ቤት ላለመውጣት ያቀረቡት ምክንያት በምትኩ የተሰጣቸው የጋራ መኖሪያ ቤቶች ገና አልተስተካከለም የሚል ነው። አባላቱ ክሱን የመሰረቱት የምክር ቤቱ ጽህፈት ቤት መኖሪያቸውን እስከ ታህሳስ 30 እንዲለቁ ባስጠነቀቃቸው ወቅት ነበር። የኢትዮጵያ አየር መንገድ ለ3 ዓመታት ከበረራ ያገደውን ቦይንግ 737 ማክስ 8 የመንገደኞች አውሮፕላን ዛሬ ማብረር እንደሚጀምር መግለጹን የፈረንሳይ ዜና ወኪል ዘግቧል። አየር መንገዱ ከአሜሪካ፣ ከአውሮፓ ንብረት፣ ከቻይናና ከኢትዮጵያ በረራ ደህንነት ባለሙያዎች በተደጋጋሚ የደህንነት ማረጋገጫ እንዳገኘ ገልጦ በአሁኑ ሰዓት 35 ሌሎች አየር መንገዶች ማክስ 8 አውሮፕላኖችን እያበረሩ እንደሆነም ለዜና ወኪሉ አስታውቋል። የኢትዮጵያ አየር መንገድን ጨምሮ በርካታ የአየር መንገዶቹ ማክስ 8 አውሮፕላኖች እንደገና ወደ ስራ የመለሱት የቦይንግ ኩባንያ እክል በታየበት የአውሮፕላኑ ክፍል ላይ ማሻሻያ ካደረገ በኋላ ነው። በኢትዮጵያ መከላከያ ሰራዊት ውስጥ በሹመት አድሎ ምክንያት የተፈጠረውን የሰራዊቱን መከፋፈል በፕሮፓጋንዳ መስክ እንዲያስተካክሉ ሰሞኑን አምባሳደር ተደርገው የተሾሙት ጀነራል ባጫ ደበሌ ወደ ሰራዊቱ መላካቸው ተሰምተዋል። አምባሳደር ተደርገው የተሾሙት በሲቪል ይሁን በወታደራዊ ሙያ ግልጽ ያልሆነው የጀነራሉ ሹመት አነጋጋሪ ቢሆንም በምረቃ ሰበብ የመከላከያ መሐንዲስ ዋና መምሪያ ተገኝተው የሰራዊቱ ውስጣዊ አንድነትን በማዕረግ አሰጣጡ አድሏዊነት በሰራዊቱ ውስጥ የተጀመረው ክፍፍል ወደ ከፍተኛ ደረጃ በመድረሱ ለሁሉም የሰራዊቱ አባላት መልእክት እንዲያስተላልፉ
ተደርጓል። በዚህ መሰረትም ጥር 23 ቀን 2014 ዓ.ም ባደረጉት ንግግር ሰራዊታችን ውስጣዊ አንድነቱን መጠበቅ አለበት ብለዋል። የውስጥና የውጭ ጸረ ሰላም ኃይሎች ሰራዊታችንን በዘርና በሃይማኖት የመከፋፈል በሚዲያ የሚያሰራጩትን አሉባልታዎች በመስማት የውስጣችንን አንድነት መሸርሸር የለብንም ሲሉ ተደምጠዋል። ጀነራሉ ይህንን ይበሉ እንጂ የኦሮሞና የአማራ ብቻ ጀነራልነቱን ቦታ ተቆጣጥረው ሌላውን ይህንን ቅሬታ ታቅርብ ማለታቸውና ትችቶች እንዳይሰማ ማለታቸው የሚገርም ነው ብለዋል። ቀደም ሲል በተሰጠው የጀነራልነት ማዕረግ የኦሮሞ 64% የጀነራልነት ቦታ ሲይዙ አማራ 46፣ የተቀሩት ከ2% በታች ማዕረግ ማግኘታቸው ይታወሳል። በዚህ የማዕረግ እድገቱ የመሐንዲስ መምሪያ አዛዡ ሌተናል ጀነራል ደስታ አቢቼና የምድር ጦር አዛዡ ሌተናል ጀነራል አስራት ዴኔሮ የደቡብ ተወላጆች በመሆናቸው ብቻ ከማዕረግ እድገቱ የተነፈጉ መሆኑ ይታወሳል።